ሰላም ሰላም ውድ የሳይንስ ማይንድስ ቤተሰቦች እንዴት ናችሁ? ዛሬ ስምንተኛ ክፍል ጀነራል ሳይንስ ፓርት 3 መስኩላር ሲስተም የሚለውን ሌሰን ይዘን መጥተናል ማለት ነው። ስለዚህ ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስለዚህ እዚህ ጋር መስኩላር ሲስተም ይላል። መጽሐፋችሁ የሚጀምረው ይህንን መስኩላር ሲስተም ከጨረሳችሁ በኋላ ማወቅ ያለባችሁን እዚህ ጋር ዘርዝሯችኋል ማለት ነው። ስለዚህ ጊዜያችንን ለመጠቀም ያህል እነዚህን እናንተ ቼክ ታደርጋላችሁ ማለት ነው። እኔ ደግሞ እያንዳንዳቸውን ዲስክራይብ አደርግላችኋለሁ። ሰው ምን ይላል? ዋት አር መስኩላር ሲስተምስ? መስኩላር ሲስተም የምንላቸው እነማን ናቸው ነው የሚለው። መስልስ አር ቲሹ ዛት ኮምፖዝድ ኦፍ ሴልስ ዛት አር ኮልድ መስል ፋይበር። መስል ወይም ደግሞ ጡንቻ የምንለው ቲሹ ነው ወይም ደግሞ ህብረ ህዋስ ብያችኋለሁ። ሴል አለ መጀመሪያ። የሴሎች ጥርቅም ምን ይሰጠናል? ቲሹ ይሰጠናል ማለት ነው። ይህ መስል የሚባለው ቲሹ ነው ተባለ። ምን የምን ጥርቅሞች? ኮምፖዝድ ኦፍ ዘ ሴል ዛት አር ኮልድ መስል ፋይበር ከተባሉ መስል ፋይበር የተባሉ ሴሎች አንድ ላይ ኮምባይን አድርገው የሚሰጡን ቲሹ መስል ይባላል ማለት ነው። መስል ይባላል ማለት ነው። ሶ መስል ካን ቢ ዩዝድ ቱ ፐርፎርም ዲፈረንት ታይፕ ኦፍ ቦዲ ሙቭመንት። ሶ ይሄ የኛ መስል ወይም ጡንቻ የምንለው የተለያዩ የሰውነት እንቅስቃሴዎችን ለማድረግ ያገለግለናል ማለት። ለምሳሌ ፐምፒንግ ብለድ ደምን ለመግፋት፣ ልባችን ላይ ስቴቢሊቲ፣ ልክ እኛ ቀጥ ብለን እንድንቆም የሚያደርገን የጀርባ አጥንታችን ፖስቸር አቋም እንዲኖረን፣ ዳይጀሽን ልክ ምግብ እንዲፈጭ፣ ሰርኩሌሽን ብሪዚንግ ኢን ኤንድ አውት ወደ ውስጥና ወደ ውጭ እንድንተነፍስ የሚያደርገን ይሄ ጡንቻ ወይም ደግሞ መስል የምንለው ነው ማለት ነው። ሶ መስኩላር ሲስተም ሃር ዘ ኮሌክሽን ኦፍ ሲስተምስ። ይሄ መስኩላር ሲስተም ነው ደግሞ ዘ ኮሌክሽን ኦፍ ሲስተምስ ማለት የነዚህ ሁሉ አንድ ላይ ሲስተሞች የነዚህ ቲሹ ስብስብ አንድ ኦርጋን ይሰጠናል። የነዚህ ኦርጋን ደግሞ ሲስተም ይሰጠናል ማለት ነው። ሶ እዚህ ጋር እንደምታዩት ፊገር 4.15 ልክ የሰው ልጅ ነው ማለት ነው። እንዳለ ሙሉ ሰውነቱ በመስል የተሞላ ነው ማለት ነው። ስለዚህ ይሄ ብቻ አይደለም፣ የውስጠኛው የኛ ፓርት ራሱ መስል አለው ማለት እናያቸዋለን። ታይፕ ኦፍ መስል የሚሉት ወይም ኮምፖነንት ኦፍ መስል። ኮምፖነንት ኦፍ መስኩላር ሲስተም ይላል። ዜር አር 3 ዲስቲንክት ኮምፖነንት ኦፍ መስኩላር ሲስተም ዛት አር ስኬለታል መስል፣ ካርዲያክ ወይም ደግሞ ሀርት መስልን፣ ስሙዝ ኤንድ ስትሬትድ መስል ይባላል ማለት ነው። ስኬለታል መስል ማለት አጥንታችን ላይ የምናገኘው ማለት ነው መስል። ልክ ያው ለምሳሌ እጃችንን ስናጥፍ ስንዘረጋ ምናምን ይሄ ስኬለታል መስል ነው። ካርዲያክ መስል ምኑ ደግሞ ልባችን ላይ የሚገኝ ልባችን ብለድን ፓምፕ እንድታደርግ የሚያደርጋት ልክ ዱብ 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 እንደዚህ የምታደርግ የሚያደርጋት የካርዲያክ መስል ነው። ስሙዝ መስል ምኑ ደግሞ ነን ስትሬትድ ማለት የሆነ እንደዚህ አይነት ያልሆነ ዝም ልሙጥ የሆነ ማለት ነው ስሙዝ መስል። ነን ስትሬትድ የሚለው ይሄን እሱን ነው። ስለዚህ አንድ ባንድ እናያቸዋለን ሁላቸውንም። የመጀመሪያው ስኬለታል መስል ይላል። ዋት አር ስኬለታል መስል? ስኬለታል መስል አር ዘ ኦንሊ መስል ዛት ካን ቢ ኮንሺየስሊ ኦር ቮለንታሪሊ ኮንትሮልድ። ይሄ በቃ ብቸኛው እኛ ልናዘዘው የምንችለው የመስል አይነት ነው ማለት። ለምሳሌ አሁን እጃችንን እንዘርጋ ካልን እንዘረጋለን፣ እንጠፍ ካልን ደግሞ እናጥፋለን ማለት ነው። ይሄ ኮንሺየስሊ እኛ ስለፈለግን ብቻ የምናንቀሳቅሰው መስል ነው ማለት ነው። ነገር ግን አሁን ለምሳሌ ካርዲያክ መስል ወይም ደግሞ የልብ መስላችንን ልባችን እስቲ እናቁማት ብንል እኛ በችሎታችን ማቆም አንችልም ማለት ነው። እኛ ወይም ኮንሺየስሊ ወይም ቮለንታሪሊ በፍቃደኝነት ማቆም አንችልም። ስሙዝ መስልንም በተመሳሳይ ሁለቶችን እኛ ማንቀሳቀስ አንችልም፣ አንመራቸውም። ግን ስኬለታል መስልን ቮለንታሪሊ እኛ እንደፈለግነው ማዘዝ እንችላለን። ለምሳሌ ማጠፍ፣ መዘርጋት፣ መሄድ እንደዚህ አይነት ነገሮችን ማለት ነው። ሶ ዘይ አር ኮንትራስቲንግ ዘ መስል ኮዝ ሙቭመንት ኦፍ ዘ ቦን ሾዊንግ። ለምሳሌ ስናላምጥ ልክ ማላመጥ ካልፈለግ እናቆማለን፣ ማላመጥ ከፈለግ ደግሞ እናላምጣለን። ቶኪንግ ማውራት፣ ፌሻል ኤክስፕሬሽን የተለያዩ የፊት ገጽታዎችን ማሳየት፣ እነዚህ መጠጣት ምናምን። ሶ ዘስ ፋውንድ አታች ቱ ዘ ኢንድ ቦን ልክ ከቦናችን ወይም ከአጥንታችን ጋር አታች ሆኖ ነው የምናገኘው ማለት ነው። ሁለተኛው ደግሞ ስሙዝ መስል ይባላል። ስሙዝ መስል ልክ ነን ስትሬትድ ነው፣ የውስጠኛው የአካል ክፍላችን ላይ ነው የምናገኘው።
የምናገኘው ብያቸዋለሁ። ነን ስትሬትድ ማለት የሆነ እንደዚህ አይነት ፋይበሮች ልክ ክር የመሰሉ ትሬድ አይነት ፋይበሮች ኮምፓይን ሆነው እየመሰረቱት አይደለም። ነን ስትሬትድ ነው፣ ዝም ብሎ ልሙጥ የሆነ ነገር ነው ያለው። ስለዚህ ሆሎ ኦርጋናችን ላይ ወይም ደግሞ ቫይታል ኦርጋን ላይ በጣም ጠቃሚ የሆነው ኦርጋኖች ላይ ነው የምናገኘው። ለምሳሌ ብለድ ቨዝላችን ላይ፣ ብለድ ቨዝል አይናችን ላይ፣ ኤርዌይ ወይም ደግሞ ልክ አየር ወደሚገባበት ኦርጋናችን ላይ፣ ሆዳችን ላይ ዳይጀስቲቭ እና ሪፕሮዳክቲቭ፣ ዩሪናሪ ትራክት፣ እንደዚህ በቃ የውስጠኛው ሆሎ ኦርጋንስ ወይም ደግሞ የሆነ ክፍት የሆኑ ኦርጋኖች ላይ የምናገኘው የጡንቻ አይነት ወይም ደግሞ የመስል አይነት ነው ማለት ነው። መስኩላር ሲስተም ስሙዝ መስል የምንለው ማለት ነው። ሶ ስሙዝ መስል ኢንቮለንታሪ ነው ወይም ደግሞ ለኛ አይታዘዝም። እንዲሁም ደግሞ ኮንሺየስሊ ኮንትሮል ማድረግ አንችልም ማለት ነው። እሱን ምን ማለት ነው? ለምሳሌ ምግብ ከበላን በኋላ እንዳይፈጭ ማድረግ አንችልም ማለት ነው። እኛ ይፈጭ እኛ ደግሞ አይፈጭ ብለን አይደለም የምናዘው። ልክ ፕሮሰሱ እኛ ምግብ ካስገባንለት በኋላ ራሱ ነው እንትን የሚለው፣ ኮንትሮል ማድረግ አንችልም እኛ ማለት ነው። እሺ እዚህ ጋር ኪ ተርምስ አለ፣ አውቶ ሪትሚክ ይላል። ይሄ ማለት ምን ማለት ነው? አውቶ ማለት ልክ በእንግሊዘኛ ራሱ ሰልፍ ማለት፣ ሰልፍ በሚለው መቀየር ትችላላችሁ። የግሪክ ቃል ነው ሰልፍ ወይም ደግሞ ራስ በራስ። አውቶ ሪትሚክ ማለት ራሱ በራሱ ኮንትሮል የሚያደርግ ማለት ነው። ካፔብል ኦፍ ኮንትራክቲንግ ስፖንታኒየስሊ ማለት በቃ ማንም የሆነ ነገር አፕላይ ሳይደረግበት ወይም ደግሞ ጫና ሳይኖርበት ራሱን በራሱ ኮንትሮል የሚያደርግ ማለት ነው። አውቶሪትሚክ እነዚህ እነማን ናቸው? አውቶሪትሚክ የምንላቸው ስሙዝ መስል እና ካርዲያክ መስል ነው። ስኬለታል መስል አውቶሪትሚክ አይደለም፣ እኛ ነን የምናዘዘው። ሶስተኛው ደግሞ ካርዲያክ መስል ወይም ደግሞ የልብ መስል ማለት ነው። በግሪክ ካርዲያክ ማለት ልብ ማለት ነው። ካርዲያክ ማለት ልብ ማለት ነው። ሶ ሎኬትድ ኦንሊ ኢን ዘ ሃርት የሚገኘው ሃርት ላይ። ካርዲያክ መስል ፓምፕስ ብለድ አራውንድ ዘ ቦዲ ባይ ኢንቮለንታሪ አክሽን። ይህ ካርዲያክ መስል የምንለው ደምን ወደ የተለያዩ የሰውነት ክፍላችን ነው ፓምፕ የሚያደርግልን የሚገፋልን ማለት ነው። ይሄ ደግሞ ኢንቮለንታሪ ነው ወይም ደግሞ ለእኛ አይታዘዝም። እኛ ብለድ ለሰውነታችን እንስጠው ከሰውነታችን ደም እንመልስ ብለን አይደለም እንትን የምንለው፣ ራሱ በራሱ ነው ሲስተሙን የሚያንቀሳቅሰው ወይም ደግሞ አውቶሪትሚክ ነው ማለት ነው። ጫና አያስፈልገውም እሱ ላይ፣ በቃ ራሱን በራሱ የሚሰራ ነው። ሶ ካርዲያክ መስል ስቲሙሌትስ ኢትስ ኦን ኮንትራክሽን ዛት ፍሮም ሃርት ቢት። ልክ ኮንትራክት ሪላክስ የሚያደርገው ራሱ በራሱ ነው ማለት ነው። ስለዚህ ሶስቱም አይነት የመስል አይነቶችን አይተናል ማለት ነው። እዚህ ጋር ዲዩ ነው ይላል። ዘ መስል አካውንትስ ፎር አራውንድ 40% ኦፍ ዌት። ታስታውሱ እንደሆነ በፓርት 2 ምን ብለናል? የላርጀስት የሰውነት ክፍላችን ማን ነው ብለናል? ስኪን ነው ብለናል። ስኪን ኢንቴግሜንታሪ ሲስተም ላይ ፓርት 2 ላይ ያላያችሁ እዩት። ስኪን እንዲሁም ደግሞ 15%ቱ የኛ ክብደት ቆዳችን ነው ብለናል። እዚህ ጋር ደግሞ መስላችን ደግሞ 40%ቱ ነው የኛ የሰውነታችን ክፍል 40%ቱ መስል ነው ተብለናል። ይህንን ታውቁ ነበር ወይ ያለ ነው። ካላወቃችሁት ይኸው አሁን እየነገርኳችሁ ነው። ላርጅስት መስል ኢን ዘ ቦዲ ቢንግ ዘ ግሉተስ ማክሲመስ ኢን ዘ ቡቶክ የተባለ ቦታ የሚገኙት ትልቁ መስል ግሉተስ ማክሲመስ ኢን ዘ ቡቶክ። ይህም ትልቁ የሰውነታችን ጡንቻ ነው ማለት ነው። ሶ እዚህ ጋር ኤክሰርሳይዝ አለ። ፋንክሽን ኦፍ መስኩላር ሲስተም አለ። የመስኩላር ሲስተም ምን አይነት ፋንክሽን አለው፣ ምን አይነት ጠቀሜታ አለው የሚለው ነው ያየነው ነው። ጀስት ሪቫይዝ ለማድረግ ያህል መስኩላር ሲስተም ኮንሲስት ኦፍ ቫሪየስ ታይፕ ኦፍ መስል ዛት ኢች ፕሌይስ ኤ ክሩሻል ሮል ኢን ዘ ፋንክሽን ኦፍ ዘ ቦዲ። ልክ መስኩላር ሲስተም የምንለው ብዙ አይነት መስሎች አንድ ላይ ከብዙ መስሎች የተሰራ ሲሆን እነሱም ደግሞ የራሳቸው የሆነ ጠቃሚ ፋንክሽን ወይም ደግሞ ሮል ሚና አላቸው ልክ ለሰውነታችን ማለት ነው። ሶ መስልስ አለው ዘ ፐርፐስ ቱ ሙቭ። ልክ ጡንቻዎች ወይም መስሎች አንድ ሰው እንዲንቀሳቀስ፣ እንዲናገር፣ ቾው እንዲያደርግ ወይም ደግሞ እንዲያላምጥ ያደርጋል። ዘይ ኮንትሮል ሃርት ቢት። የልብ ምታችን ይቆጣጠራሉ። ማን? ካርዲያክ መስል። ብሪዚንግ ማን ነው የሚቆጣጠረው? ስሙዝ መስል። ዳይጀሽንም ስሙዝ መስል ነው። ሶ ኦል መስል ሴልስ ካን ሼር ዛት ዲፍረንት ታይፕ ኦፍ ፕሮፐርቲ ፎር ዘ ፋንክሽን
ዩዝድ ኮመንሊ በኢች መስልስ ማለት ነው። ይህ ምንድነው የሚለው ኦል መስል ካን ሼር ዲፈረንት ታይፕ ኦፍ ፕሮፐርቲ። ስለዚህ ሁሎችም መስሎች የተለያየ አይነት ፕሮፐርቲ ያላቸው ማለት ነው። ኤንድ ሰም ኦፍ ዘ ፕሮፐርቲ አር ከእነዚህ ውስጥ ፕሮፐርቲያቸው ምንድነው? ኮንትራክቲቪቲ ማለት the ability of muscle to force shorten ልክ ኮንትራክት ማድረግ የሆነ መሸማቀቅ ምናምን መኮማተር ምናምን ሲሆን ይሄ ማለት የመኮማተር ወይም ደግሞ ልክ የማጠር ችሎታ ማለት ወደታች ኮንትራክት አደረገ ሲል የሆነ መሸብሸብ መኮማተር ምናምን ማለት ሰው ያጥራል ማለት ነው። ሶ ኢን ኦርደር ቱ ኮንትራክት ኦር ሪፍሌክስ ዘ አንግል ኦፍ ዮር ጆይንት ዲክሪዝ ዜን ዮር ኢልቦ ኮንትራክት ኦር ሾርተን። ልክ እጃችሁን ለምሳሌ እንደዚህ አጥፋችሁ ወደ ትከሻችሁ ብታስጠጉት እጃችሁን እያጠፋችሁ ይሄ ኮንትራክቲቪቲ ይባላል፣ ያጥራል ማለት ነው። ይህ የመጀመሪያው ፕሮፐርቲ ነው። ሁለተኛው ደግሞ ኤክስቴንሲቢሊቲ ዘ ፓወር ኦፍ መስል ቱ ስትረች። ይሄ ደግሞ የመለጠጥ ማለት የመለጠጥ ባህሪ ኤክስቴንሲቢሊቲ ይባላል ማለት ነው። በጣም ቀላል ነው። ሶ ኢንሁማን ቦዲ ዘ ኤክስቴንሲቢሊቲ ኦፍ መስል ኢዝ ቬሪ ሃይ አዝ ኤጅ ኦፍ አዳልት። ልክ አዳልት ወይም ደግሞ ጎልማሳ ላይ ኤክስቴንሲቢሊቲ ኦፍ መስል በጣም ሃይ ነው ማለት ነው። በት ዌን ኤጅ ጎዝ አፕ ልክ እድሜያችን እየጨመረ በሄደ ቁጥር ኤክስቴንሲቢሊቲ ሬዲዩስ ኤንድ ኢትስ ኮልድ ስፓስቲሲቲ ይባላል ማለት ልክ እንደዚህ ኤክስቴንሲቢሊቲ ወይም ደግሞ መስላችን ስትረች ማድረግ ባቆመ ጊዜ ወይም ደግሞ ባቆመ ጊዜ ሳይሆን በቀነሰ ቁጥር ስፓስቲሲቲ እንለዋለን ማለት ነው። ከዛ ኤክሳቲቢሊቲ ምንለው ደግሞ ዘ ኤቢሊቲ ኦፍ መስል ቱ ጊቭ ሪስፖንስ ቱ ስቲሙላይ። ልክ የሆነ ነገር ሲከሰት ለሱ ምላሽ የመስጠት ኤቢሊቲ ወይም ችሎታ ደግሞ ኤክሳይቲቢሊቲ። ልክ ኤክሳይት ማለት መደንገጥ ምናምን ልክ የመደንገጥ ችሎታ ወይም ደግሞ የሆነ ነገር ሀፕን ሲያደርግ ለሱ ምላሽ የመስጠት ችሎታ ደግሞ ኤክሳይቲቢሊቲ እንለዋለን ማለት ነው። ፈተና ላይ ሊመጣ ስለሚችል እያንዳንዶቹን ፕሮፐርቲ ከመሸምደድ ይልቅ አንደርስታንድ ብታደርጓቸው የተሻለ ይሆናል ማለት ነው። ኢላስቲሲቲ ምንለው ደግሞ it is the quality of or the state being elastic and capability of strained body to recover its size and shape። ልክ ኢላስቲሲቲ ማለት ለምሳሌ ተለጥጦ ወደ ቦታው መመለስ ማለት ነው። ስለዚህ የቀድሞውን ሳይዝ እና ሼፕ መያዝ ማለት ነው ከተለጠጠ በኋላ ወይም ደግሞ ከተኮማተረ በኋላ የቀድሞውን ሼፑን መመለስ ኢላስቲሲቲ እንለዋለን ማለት ነው። እዚህ ጋር አሁን መስል ፕላስቲሲቲ ፕሮፐርቲ አለው ከተባላችሁ ፎልስ ነው የሚሆነው። ፕላስቲሲቲ ማለት ለምሳሌ ከተለጠጠ በኋላ የማይመለስ ማለት ነው። ኢላስቲሲቲ ግን ከተለጠጠ በኋላ ወይም ደግሞ ካጠረ በኋላ የሚመለስ። ስለዚህ ይሄኛው ኤክስ ነው፣ ይሄኛው ስትባሉ ደግሞ ራይት ትላላችሁ ማለት ነው። ስለዚህ የዚህን ቪዲዮ በዚህ ጨርሰናል ማለት ነው። ቀጣይ ፓርት 4 እንዲሰራላችሁ ኮሜንት ላይ እንፈልጋለን እያላችሁ ጻፉልን። ቻው